የሆዳሞች ጓደኛ ብለውታል። የሆዳሞች ባልንጀራ እንዴ ከአጣን ጋር ይቀመጣል እያሉት ነበር። ደግሞ ዮሐንስ አይበላም ነበር። ሳይበላ መጣ ዮሐንስ ደግሞ የማይበላው ወዶ እንዳይመስላችሁ የማያስበላ ሰይጣን ይዞት ነው አለ። እና ይሁን በጣም ከባድ ናቸው። ሲዘምሩላቸውም ሲያጨበጭቡላቸውም ከሁሉም የሉ። እዚህኛው ወገን ከጸሎተኛው ወገን የሉ፣ ዘፋኙ ወገን የሉ። ሲበሉም ትችት አላቸው፣ ሳይበሉም ሲመጡ ትችት አላቸው። ከትችት የማይድኑ ሰዎች ናቸው። ነገር ግን ክርስቶስ ይበላ ነበረ። መብላቱን አይተን ሰውነቱን ስንረዳ ደግሞ ክርስቶስ ምን ያደርግ ነበረ ከተባለ ሁለት ዓሣ ልጠይቁ ያደርጋቸዋል። ሌት የዘዙለቱ ባይሪን ወነፋሳት ብሏል። አይሁድ ራሱ ነፋስ የሚታዘዝለት ይሄ ማን ነው? ማዕበል ሞገድ የሚታዘዝለት ይሄ ማን ነው? ስለዚህ ይሄን ወደ ቃና ቅዱስ ሄሬኔዎስ ምንድነው የሚለው? ወደ ቃና ወደ ሰርጉ ቤት ተጠርቶ ሲሄድ ስትመለከተው ከእናቱ ጋር እናቱ በዚህ ዓለም ድሃ ናት፣ ነዳይት ይላታል፣ ምንም የሌላት ናት። ይገርላቸው የነበረ ያ ተናዳፊ እባብ የዲያብሎስ ምሳሌ ነበር። ከእንጨት ላይ የተሰቀለው ደግሞ መርዝ የሌለው በድምጹም የሚያድን ነው። የሚገርማችሁ በመልኩም የሚያድን ነው። መልኩም በማየት ብቻ የሚያድን ነው። ደግሞ እንደገና በድምጹ የሚያድን ነው። ድምጹም ፈዋሽ ሆነ፣ መልኩም ፈዋሽ ሆነ። በመልኩም አድኗል፣ በድምጹም አድኗል። ግን መርዝ የለው። አሁን ከእንጨቱ ላይ የተሰቀለ ድምጹን ይሰሙታል። የሚጮህ ድምጽ ወንጌል በነገራችን ላይ ቅዱሳት መጻሕፍት እስትንፋስ የእግዚአብሔር እስትንፋስ ናቸው፣ አምላካዊያት ናቸው። ስለዚህ ይህን መጽሐፍ ማንበብ ክርስቶስ ጋር መገናኘት ነው። መልካም እንግዲህ መስቀል ላይ የጮኻቸው ጩኸቶች እነዚህ ጩኸቶች ራሳቸውን የቻሉ ሰፊ ምስጢር ያላቸው ናቸው። ግን ክርስቶስ ለምን አምላክ አለ? ይህን መልስ ለመመለስ በመጀመሪያ ራሱ ክርስቶስ ማን ነው? አንተ ወቱ መስዋዕት እንተ ስቴታና ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነትና በሶስትነት ሲጸለይ ሲቀደስ የነበረ ያለ የሚኖር የአባቶቻችን አምላክ ልዑል እግዚአብሔር በልብ ታስቦ በቃል ተነግሮ ስለማያልቀው ቸርነቱ በላይ በመላእክት በምድር በደቂቀ አዳም በእኔና በእናንተ በደካሞች አንደበት ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን። እንዲሁም የሃይማኖታችን ሰሌዳ የፀሐይ መውጫችን ምስራቅ የሕይወት ምግባችን መሶብ የሆነችን ወላዲተ አምላክ እመ አምላክም ከክቡር ዕፀ መስቀሉ ከቅዱሳን ጋራ ስማ የተመሰገነ ይሁንና ለእናንተም እንደሚገባችሁ በቅድሚያ እንግድነት የተቀበሉ መምህራችን አባታችን የኔታ ጽዬ እንዲሁም ይህን ሚዲያ የምትከታተሉ እህቶች፣ ወንድሞች፣ አባቶች፣ እናቶች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምንስ አላችሁ? አሜን። እግዚአብሔር የተመሰገነ ይሁን። ልዑል እግዚአብሔር ወዶና ፈቅዶ ዛሬ በዓለ ስቅለትን በቤተክርስቲያናችን እያከበርን እንገኛለን። እኛም ደግሞ መምህራችን የኔታ ጽዬ እንግድነት ተቀብለውን በእሳቸው ቤት እንገኛለን። በዓለ ስቅለትን አንዳንድ ጥያቄ ለመጠየቅ ወደ የኔታ ወደ መምህር ጽዬ ቤት ሄደናል። እሳቸውን ቤታቸውን ከፍተው ደጃቸውን ከፍተው በእንግድነት ተቀብለውናል። ስለተቀበሉን ፈቃደኛ ሆነው እኛን እንግዲህ አድርገው ስለተቀበሉን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ እላለሁ። ከዚህ በመቀጠል እንግዲህ አንዳንድ ጥያቄዎችን ነው የምናነሳው ከኔታ መምህር ጽዬ ጋራ። ይህ ሚዲያ የምትከታተሉ ሁላችሁም የሚጠቅም ከመሆኑ አንጻር ነውና ለቤተ ክርስቲያናችን ለምዕመናን ጠቃሚ ከመሆኑ አንጻር አንዳንድ ጥያቄዎችን ስድስት ጥያቄዎችን አንስተን እነሱን የኔታ ጽዬን ጠይቃቸዋለሁ። እሳቸው መልስ ይሰጡና ለሁላችን ትምህርት ነውና በጽሙና እንድንከታተል አሳስባለሁ። ጥያቄ ለኔታ ጽዬ ነው ጥያቄውን የማቀርበው። ስለ ስቅለት አበው ምን አሉ? ዛሬ አባቶቻችን ሲጠብቋት የነበረችው ዕለት ሪት ናት፣ የተመረጠች ቀን ናትና ይቺን ቀን ለማግኘት አበው ሲደክሙ ቆይተዋል። ብዙ ውጣ ውረድ ወጥተው ወርደው ነው ይቺን ቀን ያገኟት አባቶቻችን በብዙ ትንቢት ቆይተዋልና ስለ ስቅለት አበው በትንቢትም ሆነ ምን ብለው ተናገሩ? ምን ኃይለ ምስጢር አመሰጠሩ የሚለውን ነው ጥያቄ የምሰጡትና አባታችን እስኪ ይቺን ጥያቄ መልሱልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
እንደ ናዝራውያን ሥርዓት በሶስትነት የምንሰልሰውና የምንቀድሰው እንደ ሱራፌልም ቃል ሳናቋርጥ ሁልጊዜ የምስጋና ነጠብጣብ የምናቀርብለት የጉምትነት ወደ አየራት የሚስበው በአየራትም ላይ የሚያመላልሰው የአባቶቻችን አምላክ ትናንት የነበረ ቀዳማዊ ዛሬም ያለ ማዕከላዊ ነገም የሚያልፈውን ዓለማት የሚያልፉትን ዓለማት አሳልፎ በዘላለማዊነት ጸንቶ የሚኖር ቅዱስ እግዚአብሔር ከምድር እስከ አርያም ከዘላለም እስከ ዘላለም ድረስ ያው ስሙ የከበረ የተመሰገነ ይሁንልን። የመለኮት አዳራሽ የመንፈሳዊት ከተማ ንጽሕት አዳራሽ ወላዲተ አምላክ ድንግል ማርያም ከክቡር መስቀሉ ጋራ ክብር ምስጋና ይድረሳት። ክቡራን ኦርቶዶክሳውያንና ኦርቶዶክሳውያት ሁላችሁም ክርስቲያኖች እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። የአባቶቻችን አምላክ ስጋችንን ለብሶ በምድር ተመላልሶ የረከሰውን ዓለም በኪደተ እግሩ ቀድሶ ከዘላለማዊ ጨለማ ወደ ዘላለማዊ ብርሃን ከዘላለማዊ ሞት ወደ ዘላለማዊ ሕይወት ከሲኦል ወደ ገነት ከገሃነምም ወደ መንግስተ ሰማያት አሸጋግሮናልና ክብር ምስጋና በድጋሜ ለእርሱ ይድረሰው። እንኳን አደረሳችሁ ሁላችሁም በኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ የቤተ ክርስቲያኗ ልጆች እንኳንም ለዕለተ ስቅለቱም ለብርሃነ ትንሣኤውም አደረሳችሁ። እንግዲህ መምህራችን ያነሱትን ጥያቄ ሁላችሁም ሰምታችሁታል። አባቶቻችን ስለ ስቅለት ምን አሉ የሚል ጥያቄ ነው። አባቶቻችን ነቢያት ያልተናገሩት በሐዲስ የተፈጸመ ምንም ነገር የለም። ነገረ ክርስቶስ የክርስቶስ ነገር በስነ ፍጥረትም የተነገረ በነቢያት የተተነበየ በመጻሕፍት በሰፊው የተገለጸ ነው። እንግዳ አደራሽ ውሃ ፈሳሽ እንደ እንግዳ አደራሽ እንደ ውሃን ፈሳሽ ድንገታዊ ነገር አይደለም። ብዙ ነቢያት ይሄንን ዕለተ ስቅለትን በተመለከተ ስለ ነገዋ ዕለት ስለ ተመረጠችው ዕለት ስለ መዳን ቀን እነ ነቢይ እግዚአብሔር ኢሳይያስ በትንቢት ተናግረዋል። ኢሳይያስ በትንቢት የተናገረውን ደግሞ እንደገና ቅዱስ ጳውሎስ በመልእክቱ አረጋግጦታል። ይሄንን ቀን በተመለከተ ነው ብዙ ነቢያት ተናግረዋል። የተወሰኑ ነቢያትን ሐሳብ ብቻ ላንሳ። ለምሳሌ ያህል ከሁሉ የሚደንቀኝ የሁሉም ነቢያት ትንቢት ድንቅ ነው፣ ግን እንደው በበለጠ ይሄን ቀን የሚገልጠው አንዱ ትንቢተ ነቢይ እግዚአብሔር ዘካርያስ በትንቢተ ዘካርያስ ምዕራፍ 14 ቁጥር 8 ወይም 1 ጀምረን ስንመለከት ዕለተ ዓርብን እንዲህ በማለት ይገልጣታል። ማለት ክርስቶስ የተሰቀለበትን ቀን ሲገልጥ በድንቅ ምስጢርና እንደው አብሮ ያለ እስከ መምሰል ድረስ ይገልጠዋል። እንዲህ ይላታል ኢሳይያስ ዘካርያስ ወትከውን ሀቲ ዕለት ቁረ ወበረደ፣ አንዲት ቀን ቀዝቃዛና ብርድ ትሆናለች ይላታል። አንዲት ቀን ቀዝቃዛና ብርዳማ ትሆናለች ይልና ወይእቲ ዕለት ያችም ቀን ይኮነት መዓልተ ወይ ይኮነት ሌሊተ፣ ሌሊትም አይደለችም መዓልትም አይደለችም። ማለት መዓልትም ብቻ አይደለችም ሌሊትም ብቻ አይደለችም። አንድ ቀን የሚባለው የመዓልትና የሌሊት ውጤት ነው፣ 24 ሰዓት ነው። ዘካርያስ ግን አሁን በዚህ ውስጥ እያለ ያለ ይቺ ዕለት ሌሊት ብቻ አይደለችም ነው የሚለው፣ መዓልትም ብቻ አይደለችም። ዕለተ ዓርብን ነው እንዲህ የሚላት። ምክንያቱም መዓልት ብቻ እንዳንላት ከ6 እስከ 9 ሌሊት ታይቶባታል ጨለማ። ሌሊት ብቻ እንዳንላት ከጧት እስከ ቀትር ከ9 ሰዓት ደግሞ እስከ 12 ሰዓት ብርሃናማ ናት። እና ሌሊት ሲሏት መዓልት፣ መዓልት ሲሏት ሌሊት፣ ሌሊትና መዓልት የተቀዳጁባት የተገናኙባት የሌሊትና የመዓልት ወደብ የሆነች ሁለቱም የተገናኙባት አንዲት ቀን አለች ይላል። እና ይህች ቀን ሌሊትም ብቻ አይደለችም መዓልትም ብቻ አይደለችም፣ ብርድና ቁር ቅዝቃዜ ይበዛባታል ካለ በኋላ የሚገልጠው የሚገርመኝ አንድ ድንቅ ቃል አለ። ያን ጊዜ ይውህዝ ማየ ሕይወት እምኢየሩሳሌም ይላል።
ወእታ አሚረ ይሁዝ ማይ ህይወትም ኢየሩሳሌም ያን ጊዜ በዚያች ቀን የህይወት ውሃ ከኢየሩሳሌም ይፈሳል ይላል። የህይወት ውሃ ከኢየሩሳሌም ይፈሳል አለና ቀጥሎ ምን አለ? መንፈቁ መንገለ ባሕር ቀዳሚ ወመንፈቁ መንገለ ባሕር ዳህሪት። ሲፈስ እንዴት ይፈሳል ይሄ የህይወት ውሃ ከተባለ እኩሌታው ወደ ቀደመው ባሕር ይፈሳል፣ ወደ ኋላ ይፈሳል፣ እኩል ወደፊት ይፈሳል ይላል። የህይወት ውሃ ከኢየሩሳሌም ይፈሳል። ደግሞ ሲፈስ እንዴት ነው ከተባለ ወደፊትም ወደ ኋላም ይፈሳል በማለት ይገልጣታል። ስለዚህ የነገዋ ዕለተ ዓርብ በነቢያት አገላለጥ ፀሐይ እንደሚጠልቅባት መዓልትና ሌሊት እንደሚፈራረቁባት አስቀድሞ ተገልጦ ነበር። የህይወት ውሃ ከኢየሩሳሌም ይፈልቃል አለ። ኢየሩሳሌም እመቤታችን ድንግል ማርያም ናት። ኢየሩሳሌም ማለት ሀገረ ሰላም፣ የሰላም ሀገር ማለት ነው። የህይወት ውሃ የተባለ ደግሞ እንደገና ጌታችን ኢየሱስ ክርስቶስ ነው። እኔ ከምሰጥሽ ውሃ የሚጠጣ ለዘላለም አይጠማም ነው ያላት አይደል ሳምራዊቷን ሴት። ስለዚህ ክርስቶስ የህይወት ውሃ ነው። የሚፈልቀው ደግሞ ከኢየሩሳሌም ነው። ኢየሩሳሌም ደግሞ ድንግል ማርያም ናት። አንድም የህይወት ውሃ የተባለ ከክርስቶስ ከጎኑ የፈሰሰው ማየገቦና ደመገቦ ነው። ክርስቶስ ጎኑን በተወጋ ጊዜ ከጎኑ ደመገቦ ደም ፈሷል፣ ማየገቦ ውሃ ፈሷል። ይሄ የፈሰሰው ደግሞ አለ ወደፊትም ወደ ኋላም ይፈሳል አለ። ወደፊት እያለው ያለ ከክርስቶስ በፊት ለነበሩት ለነ አዳም፣ ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ፣ ለነ ሙሴ፣ ለነ ዳዊት፣ ለነ ሰሎሞን ወደ ኋላ የሚፈስ መድኃኒትነቱ ለነሱ ሁሉም የሚሆን ነው። በሲኦል ውስጥ ላሉት አጠቃላይ 5500 ዘመን በሲኦል ለነበሩት ሁሉ የሚሆን ያ ይፈሳል ወደፊት አለና ደግሞ አንድ ቀን በዕለተ ዓርብ ከክርስቶስ ጎን የሚፈሰው ይሄ ማየገቦ ለዘላለም ሲፈልቅ የሚኖር መድኃኒት ሆኖ የሚኖር መሆኑን እንዲህ በማለት በሚገርምና በሚደንቅ አገላለጥ ዕለቷን በተመለከተ እንደዚህ አድርጎ ገልጧታል ዘካርያስ። እንደው አንድ ነብይ ብንጨምርም ለምሳሌ ነብይ እግዚአብሔር ሙሴ በሰፊው ገልጦታል። በኦሪት ዘጸአት ምዕራፍ 17 ቁጥር 8 ጀምረን ስንመለከት በኦሪት ዘኍልቍ ደግሞ እንደገና ምዕራፍ 21 ቁጥር 1 ጀምረን ስንመለከት በሚገርም ሁኔታ በምሳሌ ይገልጣታል። ይችን ቀን ነብይ እግዚአብሔር ሙሴ ህዝቡ ታሞ በጽኑ ደዌ ተይዞ ሳለ እግዚአብሔርን ጠይቆት ነበር። የህዝቡ ደዌ የመጣው ነዘረባብ ተነሳ። ህዝቡ በጣም በጽኑ ኃጢአት ውስጥ ነበር። የህዝቡ ኃጢአት እያየለ ሲሄድ ነዘረባብ ተናዳፊ እባብ ተነሳና ህዝቡን እየበረረ ይነድፈው ጀመር። በኃጢአታቸው ምክንያት የመጣ ነው። ስለዚህ እባቡ እየሄደ ሲነድፋቸው ሙሴ መድኃኒት አጣ። ወደ እግዚአብሔር ያመለክታል። ምን ላድርጋቸው ብሎ ሲጠይቀው እግዚአብሔር ምን ነበር ያለው? መድኃኒቱ ግበር ለከ አርዌ ብርት ዘምድር አለው። አንተ ደግሞ ሌላ ከመዳብ የሚሰራ እባብ ስራ ነው። አሁን እስራኤልን እየነደፋቸው ያለው እባብ መርዛማ እባብ፣ መርዝ ያለው እባብ ነው። ሙሴ ደግሞ ስራ የተባለው መርዝ አልባ እባብ ነው። ከነሐስ ስራ አለው። ሰርቼ ምን ላድርገው ሲለው ከዛፉ ላይ ስቀለው። በዚያም የታመሙት ሰዎች ደዌው የጸናባቸው በጣም በጽኑ ደዌ ውስጥ ያሉት ሰዎች ተወስዳቸውና ያንን አንተ የሰቀልከውን የነሐሱን እባብ መልኩን አይተው ነሐሱን ትመታዋለህ። ደግሞ ስትመታው ድምጹን ሰምተው በድምጹና በመልኩ ይድናሉ አለው። ነገር ግን እንጨት ላይ ስቀለው። አዎ ሌሎቹን ደግሞ እንደገና ደዌው ያልጸናባቸው ድምጹን ብቻ በመስማት ይድናሉ። ግን መርዛማውን እባብ ከመርዛማው እባብ መዳን የሚቻለው መርዝ የሌለው እባብ እንጨቱ ላይ ሰቅለው ሲመለከቱት ነው አለው። ሙሴ ይህንን አደረገ። ህዝቡን ጠራቸው። በጽኑ ደዌ የተያዙትን አቀረባቸውና ብርቱን መተው። የብርቱን ድምጽ ሲሰሙ በጽኑ ደዌ የተይዘው የነበሩት ደዌያቸው ራቀላቸው። ድምጹን ሲሰሙ ዳኑ፣ ተፈወሱ። መልኩንም ሲያዩ መልኩን በማየት የተፈወሷል፣ ድምጹን በመስማት የተፈወሷል። ግን የነሐሱ እባብ ተሰቅሎ የነበረው ከእንጨቱ ላይ ነው።
አሁን ይሄ በጣም የሚገርም ምስጢር ነው። ይሄ መርዝ ያለው እባብ እስራኤልን ሲነድፋቸው የነበረው በእባብ ተሰውሮ ሄዶ በአዳም ላይ ክህደትን ኃጢአትን ዘርቶ የነበረው ዲያብሎስን መርዝ ያለው እባብ የተባለ ታውቃላችሁ። መርዝ ከአካል መካከል አንዱ ላይ የነካ እንደሆነ ተሰራጭቶ ሰውነቱን ሁሉ ይጎዳል። አንድ ላይ ከነካ ከአዳም የተነሳችው ዲያብሎስ ያመጣት ከአዳም የመነጨችው ኃጢአት ደግሞ ተሰራጭታ ትውልዱን ሁሉ የጎዳች ኃጢአት ናት። ለዚያ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ ወሶበኩነን የኃጢአት እምላይል አሃዱ ብእሲ ወጥያ ሁሉ ተቀስበባት ይላታል። የኃጢአት ጨንገር ከአንድ ከአዳም ተቆርጣ ዓለም በሙሉ ተገረፈባት ይላታል። ስለዚህ የአዳም ኃጢአት የመነጨች ከአዳም ነው፣ የጠጣት ግን ሁሉ ነው። የአዳም ልጅ በሙሉ ነው። እስከ 5500 ዘመን የነበረው ትውልድ ሁሉ። ለዚያ ነው ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር ላይ ሁሉም በዚያ ኃጢአት በአዳም ኃጢአት እንደተሰበረ በመርገሙ ቀንበር ስር እንደወደቀ ሲያጠይቅ ሁሉ ርዕስ ለሕማም ወኩሉ ልብ ለሐዘን ይላል። ራስ ሁሉ ለሕማም ልብ ሁሉ ለሐዘን ሆነ። ከራስ ጀምሮ እስከ እግር ድረስ መድኃኒት በማያድነው ቁስል ያልቆሰለ አልነበረም ይላል። ከአዳም ጀምሮ ክርስቶስ እስከሚመጣበት ዘመን ድረስ በአዳም ኃጢአት ያልተወጋ ያልቆሰለ በዚያ በሽታ ያልተያዘ የለም ነበረ። ዘይኮነ ቁስለ ወይኮነ ፍቃተ ወይኮነ ጽላ ይላል። መድኃኒት ሊያድነው በማይችል መገመስ ያልተገመሰ፣ መድኃኒት ሊያድነው በማይችል ቁስል ያልቆሰለ ያልደማ የለም ነበረ ከእግር እስከ ራስ አለ። ከአዳም ጀምሮ ክርስቶስ እስከሚመጣበት ዘመን ድረስ ሁሉ በዚህ ኃጢአት ስር ወድቆ ነበረ ይላል። ስለዚህ በዚህ ኃጢአት ተይዞ የነበረው ዲያብሎስ ባመጣው መርዝ ምክንያት ነው። ስለዚህ ዲያብሎስ እስራኤልን በመርዙ እየወጋ ሲገድላቸው የነበረ ያ ተናዳፊው እባብ የዲያብሎስ ምሳሌ ነበር። ከእንጨት ላይ የተሰቀለው ደግሞ መርዝ የሌለው በድምፁም የሚያድን ነው። የሚገርማቸው በመልኩም የሚያድን ነው። መልኩን በማየት ብቻ የሚያድን ነው። ደግሞ እንደገና በድምፁ የሚያድን ነው። ድምፁም ፈዋሽ የሆነ መልኩም ፈዋሽ የሆነ በመልኩም አድኗል፣ በድምፁም አድኗል። ግን መርዝ የለውም። ይሄ ደግሞ ከእንጨቱ ላይ የተሰቀለው ያ የተሰቀለበት እንጨት ክርስቶስ የተሰቀለበት መስቀል ነበረ። መርዝ የሌለው ደግሞ እባብ የተባለ ራሱ ኢየሱስ ክርስቶስ ነበር። ድምፁን በመስማት ይድናሉ አለ። እኛ አሁን ዛሬ የክርስቶስን ድምፅ በመምህራን በኩል ነው የምንሰማው፣ በመጽሐፍ በኩል ነው ድምፁን የምንሰማው። በአበው ነቢያት በኩል፣ በነቢያት ትምህርት በኩል፣ በሐዋርያት ትምህርት በኩል፣ በባሕታውያን ሕይወት በኩል፣ በሰማዕታት ሕይወት በኩል ክርስቶስን የምንሰማው እንደዚያ ነው። አሁን በዓለም ያሉ ክርስቲያኖች ሁሉ ድምፁን ይሰሙታል። የሚጮህ ድምፅ ወንጌል በነገራችን ላይ ቅዱሳት መጻሕፍት እስትንፋስ የእግዚአብሔር እስትንፋስ ናቸው፣ አምላካዊያት ናቸው። ስለዚህ ይህን መጽሐፍ ማንበብ ክርስቶስ ጋር መገናኘት ነው፣ መነጋገር ነው። ትንቢተ ነቢያትን ስናነብ ከነቢያት ጋር እያወራን ነው። ወንጌልን ስናነብ ደግሞ ክርስቶስ ጋር ተቀምጠን እየተነጋገርን ነው። ስለዚህ ወንጌልን ማንበብ ክርስቶስ ጋር መወያየት፣ ክርስቶስን ማየት፣ ልደቱን ያሳየናል፣ ጽንሰቱን ያሳየናል፣ ስደቱን ያሳየናል፣ ስቅለቱን ያሳየናል፣ ሞቱን ያሳየናል፣ ትንሣኤውን ያሳየናል፣ እርገቱን ያሳየናል። ስለዚህ በወንጌሉ በኩል ክርስቶስን ማየት ነው፣ በመጻሕፍቱ በኩል። ስለዚህ እኛ አሁን የክርስቶስን ድምፁን ሰምተው የሚድኑ አሉ፣ መልኩን አይተው የሚድኑ አሉ። ክርስቶስ በስጋ በኢየሩሳሌም በምድር እየተመላለሰ ሳለ አንዳንዶች እየመጡ ልብሱን ብቻ ዳሰው የሚድኑ አሉ። እንደው ክርስቶስ ቃል ብቻ ሳይናገር እኮ ነው። ቃል ብቻ ተናገር ልጄ ይድናል ብሎ ልጁ የተፈወሰለት አለ አይደል? የዓመቱ አለቃው ቃል ብቻ ተናገር ብሎ ነበር። በዚህ ላይ ግን ደግሞ አሁን ያቺ 12 ዓመት ደም ሲፈሳት የነበረችው ደግሞ እንደገና ጥያቄ ራሱ አልተም ከመገሰስኩ ጽንፈ ልብሱ አሃዩ የልብሱን ጫፍ ብቻ ከዳሰስኩኝ ይድናለሁ ነው ያለው። አድነኝ የሚል ድምጽ አላወጣችም። ከእርሱም ድምጽ እንዲወጣ አልፈለገችም። እንዲሁ ዝም ብሎ ያድናል አየችው። ስታየው ብቻ ዳነች። ክርስቶስም ይሄን ነው ሲያደርግ፣ እሱን እያዩ ሲድኑ ነበሩ። ሲከተለው ከነበረው እያዩ የሚድኑ አሉ፣ እየዳሰሱ የሚድኑ አሉ፣ እየሰሙ የሚድኑ አሉ። አዝዝ በቃል ይህ የወልድ ያለውስ ነው። በቃ
እና በዚህ መልኩ ያድን ስለነበረ ያ የነሐስ እባብ መርዝ ያለው የዲያብሎስ ሲሆን መርዝ የሌለው ደግሞ እንጨት ላይ ተሰቅሎ የነበረው የጌታችን የኢየሱስ ክርስቶስ ምሳሌ እንደነበረ በጣም በርካታ ምሳሌዎች በትንቢተ ነቢያት በኦሪት መጻሕፍትም በሌሎችም በሰፊው ተነግሯል። የክርስቶስ ስቅለት እንግዳ ደራሽ አይደለም፣ በብዙ ነቢያት የተነገረ ነው። ቃላት ያሰማልን። እንግዲህ እንደሰማነው አባቶች እናቶች ሁላችሁም ይህ መስቀል አሁን እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳልሆነ አበው በትንቢትም በምሳሌም ያቆዩልን እንደሆነ መምህራችን በደንብ አድርገው ገለጻ ሰጥተውናል። በእውነቱ ቃላት ያሰማልን። ቀጥል ደግሞ ምን ሄደው ወደ ሁለተኛው ጥያቄ ነው። ሁለተኛው ጥያቄ አምላኬ አምላኬ ለምን ተውከኝ፣ አምላኬ አምላኬ ለምን ታደገኝ የሚለው እርሱ ላይ ያለው ኃይለ ቃል ነው ብዙዎች የሚስቱበት። እነዚህ መድኃኔ ዓለም ክርስቶስ በመልዕልተ መስቀል ተሰቅሎ የተናገራቸው እነዚህ ሰባቱ አጽርሐ መስቀል በመባል የሚታወቁ ቃላቶች ናቸው። እንግዲህ ቅዱስ ጳውሎስም ገልጿቸዋል አይደለ? የመስቀሉ ቃል ለሚድኑ ምንድነው ያለው? ለሚድኑ ሕይወት ነው፣ ለማይድኑ ደግሞ መሰናክል እንደሆነ ሞኝነት እንደሆነ ገለጻ አድርጎበታል። ቅዱስ ጳውሎስ ራሱ በሰፊው አብራርቶታል። ለኛ ለምን ደግሞ ሕይወት እንደሆነ መድኃኒት እንደሆነ ገልጿልና እነዚህን እየሰሙ አምላኬ አምላኬ ለምን ተውከኝ የሚለው እንደሩቅ ሰምተው እንደሩቅ ብስ የሚያዩት ብዙ ሰዎች አሉ፣ ብዙ መናፍቃን፣ ብዙ የአማንያን አሉና ይህንን ቃል እኛ አማኒዎችስ እንዴት አድርገን ነው የምንረዳው? አምላኬ አምላኬ ለምን ተውከኝ ሲል ሌላ አምላክ እንዳለ ሌላ አምላክ አለ። እሱ አንድ አምላክ እንዳለ ቤተክርስቲያችን እናምናለን አይደል? አንድ አምላክ ነው የምናምነው የምናመልከው የምንሰግድለትም አንድ አምላክ ነው። ግን አምላኬ አምላኬ የሚለው ከእርሱ በላይ ሌላ አምላክ አለ፣ የአምላክ አምላክ አለ ወይ ብለው የሚደነጋገሩ ምዕመናን ስላሉ እርሱን እስኪ ማብራሪያ ይስጡበትና ይህ ቃል እንዴት ነው የምንጠቀመው? መልካም ኤፍተን ሲጽፉ ይታያል፣ ብዙ ነገሮችንም ሲናገሩ ይሰማል። አምላኬ አምላኬ ለምን ተውከኝ የሚለውን ቃል ኢየሱስ ክርስቶስ በመስቀል ላይ ከጮኻቸው ጩኸቶች መካከል አንዱ ነው። እሱንም ሰባቱንም በዚሁ አድርገው አንተ ተመለሰው ለተመለሰ ማለት ነው። መልካም እንግዲህ መስቀል ላይ የጮኻቸው ጩኸቶች እነዚህ ጩኸቶች ራሳቸውን የቻሉ ሰፊ ምስጢር ያላቸው ናቸው። ግን ክርስቶስ ለምን አምላኬ አምላኬ አለ? እሱ ነው። ይሄን መልስ ለመመለስ በመጀመሪያ ራሱ ክርስቶስ ማን ነው የሚለውን መጠየቅ የተሻለ ይሆናል። ምክንያቱም ክርስቶስም ማን እንደሆነ ካወቅ ነው ይሄ ቃል ለምን እንደተጮኸ ይረዳናል። ማን እንደሆነ ስናውቀው ነው መልሱን ከዚሁ ልናገኝ የምንችለው። ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ነው፣ ወልደ አብ ወልደ ማርያም ነው። የእግዚአብሔር አብ የባህሪ ልጅ ነው። የድንግል ማርያም ደግሞ የባህሪ የሥጋ ልጅ ነው። ድንግል ማርያም በባህሪ የሥጋ ተወልደዋለች፣ እግዚአብሔር አብ ደግሞ በባህሪ ይወልደዋል። ቀዳማዊ ልደት አለው፣ ዳህራዊ ልደት አለው። በሥጋ የተወለደው ልደት ዘመን የሚቆጠርለት ነው። በመለኮቱ ከአብ የተወለደው ልደት ደግሞ ዘመን የማይቆጠርለት ልደት ነው። ስለዚህ የኛን ሥጋ ለብሷል፣ የኛን ሥጋ ተዋህዷል፣ የሰውን ልጅ ሥጋ ለብሷል። የሰውን ልጅ ሥጋ ለብሶ በነበረበት በሥጋው ወራት ከኃጢአት በስተቀር የሰውን ሥራ ሁሉ ሲሰራ ነበር። እንደበላን በልቷል፣ እንደጠጣን ጠጥቷል፣ እንደደከምን ደክሟል፣ እንዳንቀላፋን አንቀላፍቷል፣ እንደምንታመመው ታሟል። የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ ይህን በሰፊው ሲገልጠው የክርስቶስን አምላክነትንና ሰውነትን ሲያሳይ በሚገርም ሁኔታ ይገልጠዋል። ፈድፈዶሙ ለሕፃናት ይፈድፈዶሙ ለሕፃናት በጠቢወ ጥብ፣ ጡት በመጥባት ሕፃናትን አልበለጣቸውም ይላል። ምክንያቱም ሕፃናትም ይጠባሉ እሱም ጠውቷል አለ። ነገር ግን አለ ወፈድፈዶሙ በተጸንሶ እንበለ ተራክቦ፣ ያለ ሩካቤ በመጸነስ ደግሞ እንደገና ሕፃናትን ይበልጣቸዋል። ስለዚህ ያለ ሩካቤ በመጸነስ ከሕፃናት ይበልጣል። ነገር ግን ደግሞ አለ በማህፀን 9 ወር በመቀመጥ እንደ ሕፃናት ነው ይላል። በሕፃናት አካል በመጸነሱ እንደ ሕፃናት ያደርገዋል። በሕፃናት አካል ነው ተሰለበጥንት አካል ቀን ማለት ነው። 9 ወር ከ5 ቀን በማህፀን መኖሩን ማለት ነው። አዎ አምላክ ስለሆነ 10 ወር ላድርገዋል አለም፣ 1 ዓመት ላድርገዋል አለ። ወይም ደግሞ አምላክ ነኝና እኔ ከሌሎች በተለየ እንደው ለምን 3 ወር አይበቃኝም አላለም።
ከህፃናት የበለጠ ዘመን አልቆየም። ዘመን ብቻ ሳይሆን መጠነ አካል ራሱ መጠነ አካል ከህፃናት በበለጠ የአካል መጠን አልተጸነሰም ነው የሚል ተሰለ በጥንት አካል ይላል ቅዱስ ቄርሎስም። ህፃናት በሚጸነሱበት የአካል መጠን ተጸነሰ። በአካል ከፍ ባለ አካል ልጸነስ አላለም። እንደ ስጋ በለበሰው ስጋ ህፃናት በሚጸነሱበት የአካል መጠን ነው የተጸነሰ እንጂ ከህፃናት አካል እንደው ከፍ ባለ ስጋ ልጸነስ አይደለም ያለ። ይህ ሲሆን አለ ፈድፈዶሙ በተወልዶ እንበለ ተፈቶ ማይተመ ድንግልና እነሱ በተጸነሱበት አካል መጠን የተጸነሰ ሲሆን ሲወለድ ግን አለ የእናቱን ማይተመ ድንግልና ሳይፈታ በመወለዱ ከህፃናት በለጣል። ስለዚህ ህፃናት እንደሚያለቅሱት ክርስቶስም አልቅሷል ይላል። ሲወለድ አልቅሷል ክርስቶስም። ነገር ግን አለ ፈድፈዶሙ ህፃናትን በመበለጣቸው ካልከኝ አለ እርሱ ከሰብአ ሰገል ወርቅ ተቀበለ። በማልቀስ እንደ ህፃናት አለቀሰ። ወርቅ በመቀበል ግን ከህፃናት ሁሉ በላይ ሆነ። ማን ነው እንደተወለደ ንጉስን ያስገበረ? የፋርስን ነገስታት አያላኑን ያስገበረ። የተርሴስን ነገስታት፣ የሳባን ነገስታት ወርቅ፣ ዕጣን፣ ከርቤ አስገብረዋል። ስለዚህ ማን ነው ይህንን ያስደረገ? ሰውነቱን ትረዳለህ። ወርቅ፣ ዕጣን፣ ከርቤ የተገበረለት መሆኑን ስትመለከት ደግሞ እንደገና አምላክነቱን ትረዳለህ ከዚሁ ይላል። ቅዱስ ሄሬኔዎስ የተባለ የቤተ ክርስቲያናችን ሊቅ ደግሞ በሃይማኖተ አበው ላይ የምናገኘው ሊቅ እርሱ ደግሞ እንደገና ወበከመ ያይድአነ መጻሕፍት ከመ ውእቱ ሥጋ ከመ ያይድአነ ከመ ውእቱ መንፈስ ክርስቶስ ሥጋ እንደሆነ እንደሚነግሩን ሁሉ አለ ግዙፍ እንደሆነ እንደሚነግሩን ሁሉ ረቂቅ እንደሆነም እንዲሁ ይነግሩናል። ወደሱ ጥያቄ ነው የሚያሳድገው እያለ ወደርሰው ጥያቄ ግዙፍ እንደሆነ እንደነገሩን ሁሉ ረቂቅ እንደሆነ እንደዚሁ ይነግሩናል አለ። ክርስቶስ እንደበላ ነግረውን ነበር አለ። እንደበላ ነግረውናል። ምክንያቱም አይሁድ ሳይቀሩ ከኃጥአን ጋር ይበላል ረሄስ ብለውት ነበር። አዎ ብለውት ነበር። በዕለተ ሐሙስ ሲቆርብ ተቀብሎ ነው ያቀበል። ክርስቶስ በዚህ ምድር ሳለ ለአርአያነትም ለማስተማርም ለፍቅርም አብሮ ቀርቦ ይመገብ ነበር። ምክንያቱም መብል መጠጥ ያፋቅራል አይደል? በፍቅር ለመሳብ ኃጥአን ናቸው እኮ እነሱ። ወንበዴዎቹ ጋር ይቀመጣል፣ ቀራጮቹ ጋር ይቀመጣል ብሉ እያለ አብሮ ይበላ ነበር። በእርግጥ አይሁድ ክርስቶስ በፍቅር ለመሳብ እየበላ ሲመጣ መጻ ዝኩ በላኢ ወሰታዬ ወይን አርከ መጸባህን ዋጣን ብለውታል። እነዚህ የሆዳሞች ጓደኛ ብለውታል። የሆዳሞች ባልንጀራ እንዲህ ከኃጥአን ጋር ይቀመጣል እያሉት ነበር። ደግሞ ዮሐንስ አይበላም ነበር። እንደዚህ ሳይበላ መጣ ዮሐንስ። ዮሐንስን ደግሞ የማይበላው ወዶ እንዳይመስላችሁ የማያስበላ ሰይጣን ይዞት ነው አሉት። እና አይሁድ በጣም ከባድ ናቸው። ሲዘፍኑላቸውም ሲያጨበጭቡላቸውም ከሁሉም የሉ። እዚህኛውም ወገን ከጸሎተኛውም ወገን የሉ፣ ዘፋኙም ወገን የሉ። ሲበሉም ትችት አላቸው፣ ሳይበሉም ሲመጡ ትችት አላቸው። ከትችት የማይድኑ ሰዎች ናቸው። ነገር ግን ክርስቶስ ይበላ ነበረ። መብላቱን አይተን ሰውነቱን ስንረዳ ደግሞ ክርስቶስ ምን ያደርግ ነበረ ከተባለ 2 ዓሣ 5 እንጀራ አበርክቶ 14 ቅርጫት ትራፊ ያስነሳ ነበር። ስለዚህ ሰውነቱንም አምላክነቱንም እንረዳለን። በባህር ሲሄድ ስንመለከተው ክርስቶስ እያንቀላፋ ነበር አይደል? አንድ ጊዜ ከሐዋርያቱ ጋር ሲሄድ ክርስቶስን አንቀላፋ ይለዋል እና ማዕበል ሞገድ ተነሳ። ሐዋርያቱ ምን አሉት? አድነነ ከመ ኢንሙት አሉት። እንደውም ተነስና አድነን ቀሰቀሱት። ይሄዱና ሲቀሰቅሱት እሱ ምንድነው ያላቸው? ወገሰጾሙ ለነፋሳት አለ። ተነሳና ነፋሳቱን ገሰጻቸው። አርመመ ማዕበለ ባሕር አብይ ዛይን ኮነ በሰንበት ይላል ቅዱስ ያሬድ። ያን ጊዜ ማዕበሉ ጸጥ አለ፣ ሞገዱ ጸጥ አለ። አሁን መርከቡ ላይ ሁላችሁም ተመልከቱ፣ ሄዱና መርከቡ ላይ ክርስቶስ እያንቀላፋ ነው። በስጋ ሲያንቀላፋ ታዩትና እንደ ማንኛውም ተራ ሰው ነው ብላችሁ ሳትጨርሱ ወዲያው ማዕበል ድምጹን ሰምቶ ጸጥ ሲል ሲሰሙት፣ ሞገድ ድምጹን ሰምቶ ጸጥ ሲል ሲሰሙት፣ ነፋስ ሲታዘዝለት ስትሰሙ ይህ ማን ነው ብላችሁ እንድጠይቁ ያደርጋችኋል። ሌት የዘዙለቱ ባሕሪን ወነፋሳት ብሎ አይሁድ ራሱ ነፋስ የሚታዘዝለት ይሄ ማን ነው አሉ። ማዕበል ሞገድ የሚታዘዝለት ይሄ ማን ነው ይላል። ስለዚህ ይሄን ወደ ቃና ቅዱስ ሄሬኔዎስ ምንድነው የሚለው? ወደ ቃና ወደ ሰርጉ ቤት ተጠርቶ ሲሄድ ስትመለከተው ከእናቱ ጋር እናቱ በዚህ ዓለም ድሃ ናት፣ ነዳይት ይላታል፣ ምንም የሌላት ናት። የምታበለው የምታጠጣው የምትወልድበት ቤት የሌላት
እንዲህ አይነት ናት የነበረችው። እርሱም በርግጥ ሲራብ ሲጠማ ለወፎች ማረፊያ ዛፍ አላቸው፣ ለቀበሮች ጉድጓድ አላቸው። ለኔ ግን ለወልደ እጓለ እመሕያው የማርፍበት ቦታ የለኝም ብሏል። በስጋ ራሱን ባዶ አድርጎ ነው የመጣ ማለት የኛን ስጋ ሲለብስ ከምላቱ ከክብሩ ሳይለቅ ሲራብ ሲጠማ ሲደክም አላዋቂ ስጋን እንደለበሰ ለማጠየቅ አልዓዛርን የት ነው የቀበራችሁት ብሎ ይጠይቃል። አሁን ይህን ጥያቄ ስታዩት ያላዋቂ ጥያቄ ነው አይደል? የት ቀበራችሁት አለና ከዚሁ ቀጥሎ አንድ ታምረኛ ቃል ያመጣል። አልዓዛር ከመቃብር ተነሲ። ወዲያው ነው የሚመልሰው። ሲያንቀላፋ አይተን ነፋስን ይገስጻል። ሰርግ ቤት ሲሄድ አይተነው ወዲያው ከሰርጉ ቤቱ ይገባና ውሃውን ወይን ያደርገዋል። ሰውነቱን ለመንገር ወደ ሰርግ ቤት ይሄዳል። ውሃውን ጠጅ ያደርግና አምላክነቱን ይሰብካል። ያንቀላፋና ሰውነቱን ይሰብካል። ነፋስ ገስጾ አምላክነቱን ይሰብካል። ሲበላ ታይቶ ሰውነቱን ይሰብካል። ሲያበላ ታይቶ አበርክቶ አምላክነቱን ይሰብካል። እና እንዲህ ነው የሆነ ክርስቶስ ሰውም ነው አምላክም ነው። ሰው የሆነ አምላክ ነው። ስለዚህ እንደ ሰውነቱ በዚህ ዓለም ሲበላ ሲደክም ሲያንቀላፋ ነበረ። አልዓዛር በሞተ ጊዜ ሲሞታ እንደውም ዋንባ ይለዋል። እንባ እያነባ አለቀሰ ይላል። ቸርነቱን እየነገረን ነው እንዲህ የሚል። ስለዚህ ክርስቶስ በለበሰው ሥጋ ይሄን ያደርግ ነበር። መስቀል ላይ ደግሞ አምላኬ ሲል ተሰማ ነው። አሁን መስቀል ላይ አባት ወይ ከመስቀል በፊት እንደውም ብትወድስ ይላል የማቴዎስ ወንጌል ምዕራፍ 26 ላይ ይህች ጽዋ ከኔ ትለፍ ብሎ ነበር። አስቀድሞ የነገረ ሞቱን ይህች ጽዋ ከኔ ትለፍ ማለት ጽዋ እያላት ያለው ሞቱን ነው። ይህች ሞት ከኔ ትለፍ ማለት ምን ማለት ነው? እንዲህ እያለ ያለው ሞቴ በኔ ላይ ብቻ ያብቃ ለሌላው የሚለፍለት እያለ ነው። መከራዬ ከኔ ወደ ሌሎች ይሸጋገር ነው። የክርስቶስ ሞት ሕይወት ስለሆነ ክርስቶስ መስቀል ላይ ተሰቅሎ መከራ ከመቀበሉ አስቀድሞ መከራውን ያውቃል፣ ሞቱን ያውቃል፣ ስቅለቱን ያውቃል። አስቀድሞ በዮናስ መስሎ ትንሣኤውንም ስቅለቱንም ሲነግራቸው ነበረ። አምላኬ ለምን ተውከኝ የሚለውን ቃል ክርስቶስ በጣም ሊቃውንት በብዙ ትርጓሜ ተርጉመውታል። በብዙ አተረጓጎም አንደኛው የመጀመሪያው አምላኬ ለምን ተውከኝ ያለው ክርስቶስ የተዋሃደው ይሄ ሥጋ ነው። ክርስቶስ የለበሰው ይሄ ሥጋ አሁን አምላክ ሆኗል። በተዋህዶ አምላክነትን ገንዘብ አድርጓል። መረዳት ያለብን ቃል ሥጋን ሲለብስ የሥጋ ገንዘብ ለቃል ሲሆን፣ የቃል ገንዘብ ለሥጋ ሲሆን፣ የቃል ምላት ለሥጋ ሲሆን፣ የሥጋ መወሰን ለቃል ሆኗል። የቃል ርቀት ለሥጋ ሲሆን፣ የሥጋ ግዘፍ ደግሞ ለቃል ሆኗል። የቃል ፈጣሪነት ለሥጋ ሲሆን እንደገና የሥጋ ደግሞ ፍጡርነት ሰውነት ነው። የሥጋ ፍጡርነት የምንለው ሰውነትን ነው። የሥጋ ደግሞ ሰውነት ለቃል ገንዘብ ሆኗል። እንዲህ አሁን ለቃል ኮነ ለሥጋ ያለው ቅዱስ ቄርሎስ ይሄን የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆነ ነው። ስለዚህ በሥጋው ተርቧል፣ በመለኮቱ አልተራበም ነው። ይሄ አንድ የቤተክርስቲያናችን ሊቅ አለ። ይሄን ሰሞን በትርጓሜ ሁሉ የምንተረጉመው አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ ይለዋል። ዘከመ እሪናከ ምስሌነ ማለት የእኛን ባህሪ ነስተሃልና እንደኛ ይላል። በእኛ ባህሪ ሐማሚ ነህ ወአንተ ኢሐማሚ አው ታማሚ ነህ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ። ደግሞ እንደገና አለ በመለኮት ከአብ ጋራ እንደ አብ የማትታመም ነህ። አንተ መዋቲ ዘከመ እሪናከ ምስሌነ እንደኛ የኛን ባህሪ ነስተሃልና ዘከመ እሪናከ ምስሌነ ከኛ ጋራ እንደኛ መዋቲ ነህ፣ ትሞታለህ፣ ሙታል። ወአንተ ኢመዋቲ እንደ አብ ደግሞ ዘከመ እሪናከ ምስለ አብ ከአብ ጋራ እንደ አብ በመለኮት የማትሞት ነህ። እንደኛ የኛን ባህሪ ነስተሃልና በሥጋ መዋቲ ነህ፣ እንደ አብም ከአብ ጋራ ኢመዋቲ ነህ። እንደኛ መዋቲ እንደ አብ ኢመዋቲ ነህ። አንተ ነውድ በኪሩቤል ወአንተ ህዱር ውስተ ከርሰ ምድር ጽውረ ተሬ ለተወደ ውስተ መቃብር እንዘውቱ ይመልኩሉ አለ። አንተ በኪሩቤል ላይ ተቀምጠ ሳለ በመቃብር ውስጥ ነበርክ፣ በመቃብር ውስጥ ሳለ በኪሩቤል ጀርባ ላይ ተቀምጠ ነበር ይላል። ስለዚህ ይሄን ምን ነው የሚነግረን? ክርስቶስ መቃብር ውስጥ ነበረ ተወስኖ፣ መቃብር ውስጥ የተወሰነው ክርስቶስ ደግሞ እንደገና በዓለሙ የሞላ ነበረ ነው።
በዓለሙ የሞላው ክርስቶስ የት ላይ ነበረ? መቃብር ውስጥ ነበረ። መቃብር ውስጥ ተወስኖ ያለው ክርስቶስ ግን ምልአቱን ለቆ አይደለም። በዓለም እንደሞላ በመቃብር ውስጥ ተወሰነ ነው። ልክ ቅዱስ ሊቁ ኢራቅሊስ በሃይማኖተ አበው ምዕራፍ 49 ላይ እንደሚነግረን እንዛሃሎ ውስተ ከርሰ እሙ ሰረረ በክነ በነፋስ በእናቱ ማኅፀን ተቀምጦ በእናቱ ማኅፀን ተወስኖ ሳለ በነፋስ ክንፍ ደግሞ ይበር ነበረ ይለዋል። በድንግል ማርያም ማኅፀን ሳለ በሰማይም ነበረ፣ በሰማይ ሳለ በድንግል ማርያም ማኅፀን ነበረ። በኪሩቤል ጀርባ ላይ ተቀምጦ ሳለ መቃብር ላይ ነበረ፣ መቃብር ላይ እንዳለ ሰማይ ላይም ነበረ። ስለዚህ ክርስቶስ ማን ነው ስንል በመቃብር የተወሰነ በኪሩቤል ጀርባ ላይ የተቀመጠ በድንግል ማርያም ማኅፀን የተወሰነ በዓለም የሞላ ስለዚህ ሰውም አምላክም የሆነ ነው። እንደ ሰውነቱ የሰውነትን ስራ ሲሰራ ሲራብ ሲጠማ ሲደክም እናየዋለን። አሁንም በዚህ ውስጥ የምንረዳው አምላኬ ለምን ተውኸኝ ሲል እንደ ሰውነቱ እየተናገረ ነው። አምላኬ ይሄ ክርስቶስ እግዚአብሔር ወልድ የተዋሃደው ስጋ አስቀድሞ ፍጡር ስጋ እንደሆነ እየነገረን ነው። ፍጡር ስጋ እንደሆነ እያስረዳን ነው። አምላኬ ብሎ የሚጮህ ቃል የተዋሃደው ስጋ አሁን ቃልን ተዋህዶ የማይራብ የሆነው ስጋ ቃልን ተዋህዶ ፈጣሪ የሆነው ስጋ ይሄ ስጋ አስቀድሞ ግን ፍጡር ነው። አምላኬ ብሎ የሚጮህ ነው፣ የሚደክም ነው። ስለዚህ ከተዋህዶ በፊት የነበረውን እየነገረን ነው። አሁን ደግሞ ከተዋህዶ በኋላም ቢሆን አምላኬ ብሎ ቢጮህም ይሄ ስጋ የአዳም ስጋ እንደሆነ እያስረዳን ነው። ሌላ ስጋ አይደለም ለማለት ነው። አንተ ወቱ መስዋዕት እንተ እስቴታ